ሜካፕ ስትሰራ የነበረች ሴት ቪዲዮ ፖስት ስታደርግ የነበረች ሴት ሌሊት ላይ ከ5ኛ ፎቅ ላይ ራሷን አጠፋች። የማይመስል ለምን አጠፋች? አጥብታም ከሆነ ምን ተብላ ምን ተደርጋ? በዛን ሰዓት ግን እኔ እንደሚጠረጥረው ታገላ ነው የተወረወረችው ከፎቁ። ስለዚህ አፓርትመንቱ ካሜራ ካለው ካሜራ በደንብ መጣራት አለበት። ከዛ ውጭ ደግሞ ጎረቤቶች የበፊት ላይፋቸውን ከባሏ ጋር እንዴት ነበር፣ ይጨቃጨቃል ወይ፣ ይደባደባል ወይ የሚለውንም ጭምር መጣራት አለበት። ራሷን አጠፋች ምናምን ጭራሽ አይመጣውም። እኔ ቀደኔን አቃጣ ሰላ እንደ እቦልካለሁ ሁላ ናውጣ ደነስ ድንጋይ። እሺ እኔ እኮ የገረመኝ ክርስቶስን እጅሊ ትናንትና አሁን ቪዲዮዋን ሳይ ነበር ማሪ። ትናንትና ቪዲዮ አለቃ ነበረ። አንድ ቀን በፊት ቪዲዮ ሰርታ ለቃለች። ከአንድ ቀን ማለት እኮ 24 ሰዓት ነው። ትናንትና በዚህ ሰዓት እጅሊ ደስተኛ ነበረች። ወይኔ እንደው ምን ይሆን የተፈጠረው? እኔ እስካቅ ድረስ ወላሂ። ምክንያቱም እኔ አላቅም። ደስተኛ ነች። ቪዲዮ እንግዲህ እያነቡ እስክታየውን እንዴ ማናት ማናት እንትን የአንዱ አለም ሚስቱ ነች፣ ፍቅረኛው ናት ማሪ። የሆነ ህፃን ልጅ ይዛ ምናምን አይቻለሁ። ልጇ ትሆን ልጅ ምን ትወልዳለች? ጩጭ እኮ ነች ማሪ። 22 23 አታልፍም። የኔ እናት ምን ሆና ይሆን? ዛሬ ደግሞ ነበር አይደል? ልደቷ ነበር አይደል? ዛሬ ደግሞ ልደቷ ነበር እንዴ? እንትና ሰርታ ለጅሽም እንዴት ይጂ ለሜካፕ ምናምን ልትሰራ ቀጠሮ ይዛ ቀሚስ አዘጋጅታለች እኮ አሉ። ልደቷ ነበር እኮ። ኧረ ዝም በይ እና የቲጂን ቪዲዮ ላይ ይሹም እንደ ልደቷ ነበር ዛሬ። ቲጂ ማናት? ቲጂ እዚህ ዱባይ ያለችው ዛሬ ልደቷ ነበር ልጅቷ አልመሆን። ኧረ ዝም በይ ልደቷ ነበር ዛሬ። ታያ ስላረፈች ለምርመራ ወደ ምኒልክ ተላከ። ጠዋት ለልጆች ስደውል ነበረ። ያው በቃ አሁን ሬሳው እዚህ ነው የሚል ነበረ ሀሳብ እንትን የነበረው። አሁን በቃ የምን ፎቅ ላይ ወደ ቤተሰብ ስለሚላክ ወደዛ እየሄድን ነው። የምን ፎቅ ነው? የምን ፎቅ ነው? አፓርታማ ነው የሚኖሩበት። እንዴት ሰው ከአፓርታማ ላይ ወድቆ ይሞታል? አምስት ነው አሉ። ከአምስት ላይ ውጤት አልመጣም። ታዲያ ከ5ኛ ላይ ናቸው። ውጤት አልመጣም። ታያ ስላረፈች ለምርመራ ያ ብቻ አይደለም እኮ ዛሬ ልደቷ ነው። ሜካፕ ስትሰራ ፀጉሯን ስትሰራ ምናምን ነበር አሉ ትላንትና። እሱ ራሱ አብሯት ነበረ አሉኝ። ትና የሰራችው ቪዲዮ ብታዩ እኮ በቃ ምንም እንደው እንደዚህ አፕሴት የሆነች ምናምንም አትመስልም። በቃ ኤክሳይትድ ነው የምትመስለው። የመጨረሻ ቪዲዮ ማለት ነው። የት አካባቢ ነበር የምትኖረው? ሀያት ነው የሚኖሩት። ወደ ከባዱ መሄጃ አለ አይደል? ለገጣፎ ወደዛ ነው የሚኖረው። ከማን ጋር ነው የምትኖረው? ከእሱ ጋር ነው? አዎ ከእሱ ጋር ነው የምትኖረው። እሱ እህቱም አሁን እሱ ጋር ነች መሰለኝ። ሰሞኑን ነው እሱ እህትም አለች እኮ ቀራረባለን በጣም ሄዳለች። እህትዮ ሰንትራ አልታሰረች ነበረ። እህትዮ እኮ ጀሚላ እዛ ትኖርም መሰለኝ እኮ ልክ በጅንጅራተን ያው መብራዴን ትብሌሮ ራሰ ከና በጅንጅራት ማንኛውም ይሄ ለመታሰር ሳይሆን ለምርመራ ሁሉም መጠየቅ አለበት እኮ ለምርመራ ለመጠየቅ ማለት ነው። ናቸው መጠየቅ አለባቸው። ምክንያቱም ዝም የሚባል ነገር አይደለም። እጅቷ ከዚህ በፊትም ኬዝ ስላላት በዚህም በዛ ማም ያላግባብ ዛም ሲል ስለነበረ ቀላል ነገር መሆን የለበት። ብዙ ነገር አለ እኮ ግን አሁን መናገር ይከብዳል። ታውቂያለሽ አሁን መናገር ሳይሆን ምርመራው እንዲጣራ እናንተ ግፊት ማድረግ አለባቸው። ሁልጊዜ ዝምታ አይሰራም። ሁልጊዜ ልጆች ይሞታሉ፣ ሌላው በሰላም ይኖራል። ኦሮሞ የሆነ ወንድ ሞታል፣ ሴት ይሞታል፣ ዝም ይሞታል። ዝም በጣም ገበዛ ነገር። ስለዚህ ይህ ሙከራ ነው።
ነገ ደግሞ ምን እንደሚፈጠር አይታወቅም። እርስ በርስ በቃ ኦሮሞም ከሆነ ገዳዩ መውጣት አለበት። የአጫሉም ኦሮሞም ከሆነ መውጣት አለበት። እውነት ነው። ሁል ጊዜ ኦሮሞ ስለሆነ ብቻ የሚደበቅበት ሌላው ስለሆነ ምን በአጠቃላይ በቃ መውጣት አለበት። ማናቸውም በማንኛውም ምክንያት ተጣልቶ መሳአ ሰገሊቲ ባቴ ዴቢቴ ቱርቴ ጀዳ ማሊፍ ባቲ ሰዓቲ ሰገሊቲ አመራ ኮንሰን ይበል ማሊፍ አከብቲ ባቲ ባከወል ይረፈደው ከመነ ተቆዮ ተርቢቴ ሳበርከሲን ጀዱ ከሌሰ ወጂን ቱር ትደበድባታለህ ቢል ኢንፎርሜሽኖች ከወጡ አንተ የምትወዳት ልጅ ፍቅርን መግለጽ የምትፈልገው በመቀጥቀጥ ከሆነ ዋይ እቺ ልጅ እኔ አሁን ምን ጎሏት ነው? አሁን እኔ አርግዛ ወይ አላገባሽም ብሏት ምን ሪዝን ይኖራታል? ገብቷቸዋል? እራሷን የምታጠፋበት ብዬ ማስበው ሜቢ ከዚህ በፊት ያላት ኢንታንግልመንት እርቃን ፎቶ አጡ ምንድን ነው? ይሄንን ለእኛ ግልጽ መሆን አለበት። ተገላም ከሆነ who did it? እኔ አሁን እንደገባኝ ከሆነ በጣም ፓወርፉል የሆኑ ሰዎች ኢንታንግልመንት ሊኖረው ይችላል ብዬ አስባለሁ።